ስንት ቀን አሳለፋችሁ ካዶናይ? አንድ ቀን የዛችሁ አንድ ቀን ብቻ ነው እስከሆነ ያገኘው። በቃ ዓርብ ዕለት የሚገርምሽ ዓርብ ዕለት ተገናኘን። በቃ ይሄ ሁሉ አንድ ቀን ውስጥ ተካሄደ። እኔ አላመንኩም ብቻ በአንድ ቀን ውስጥ ግን ጦሎታዬን ሁሉ ደሞዝ ጠጨቀኝ እና የዛን ጊዜ ለምን ብቻ እንትን አላልኩም ነገርኩት። ድፍረት አይሆንብኝና ማወቅ ይቻላል ጦሎታው ስንት እንደሆነ እንትኑ 7300 ምናምን በየወሩ ዋው! አይ ድፍረትም አይደለም። አይኑ ላይ ይታጅሻል። አባቱን ያስታወሰ መሰለኝ አላቅም። በጣም ፊል አደረገ። ከእንግዲህማ በጡረታ በ7000 ብር ምናምን የሚደረግ ታሪክ የለም አለኝ። ኧረ ይሄ ልጅ ምን ሊያደርገኝ ሊያፈነዳኝ ነው እንደዚህ ያልኩኝ። በቃ በእውነት ብጥብጥን ያልኩት ባንዴ ደንግጬ። ከዛም ጥቶ ብሩን ሲዘረግፈው አይ ስንት ብር ነበር? ወደ 50000 ብር። ይሄ በቃ የሚገርምሽ ነገር ነው። ፊቴ አላመንኩም። አይ የኔ ልጅ አታብዛብ፣ እንደዚህ አይነት ነገሮች ነው አይመቸኝም፣ አልወድም ነው ያልኩት። እንዴ ለአባቴ ያው እርሱ ግርማ ሞገሱት እኮ በቃ ሲበል እንደዚህ ይላል ምን ይላል። እንግዲህ ካመጣው እሱ የሰጠኝ ስጦታ ነው፣ በእሱ አማካይነት የመጣልኝ ነው። እሺ አልኩኝ፣ ተቀበልኩ። እግዚአብሔር ይመስገን። ብሩ ስራ ላይ ውሏል እንዴ? በስመ አብ! ምንም በቃ የሚገርምሽ ነው። በአንድ ጊዜ በአንድ ቀን በዛ ሰከንድ ውስጥ በዛ ደቂቃ ውስጥ ያን ያህል ብር እንግዲህ በታሪክ እኔ ነኝ ብዬ አስባለሁኝ።